ኢትዮጵያውያን በሳውዲ የሞት ፍርድ እየተጠባበቁ ነው። የውጭ ጉዳይ ሚኒስቴሩም በዚህ ላይ ምላሽ ሰጥተዋል። አንድ በሳውዲ ያለ እስረኛ እንደተናገረው እናቴ ስሞት ብትሰማ መርጣለሁ ተጨንቃ ስትጠብቅ ከምትኖር ብሏል። በሳውዲ አረቢያ እስር ቤቶች ውስጥ በርካታ ኢትዮጵያውያን ይህን ስሜት በየቀኑ ይኖሩታል። ዛሬ የኢትዮጵያ የውጭ ጉዳይ ሚኒስቴር ጉዳዩን አስመልክቶ መግለጫ ሰጥቷል። በሺዎች የሚቆጠሩ ኢትዮጵያውያን የተሻለ ኑሮ ፍለጋ ወደ ሳውዲ አረቢያ ይሰደዳሉ። አንዳንዶች ደግሞ ከጦርነት ሸሽተው ስደተኛ ሆነው ወደዚያ ይጓዛሉ። ከነዚህ መካከል በርካቶች በአደንዛዥ እጽ ዝውውር ወንጀል ተጠርጥረው በሳውዲ አረቢያ ፍርድ ቤቶች የሞት ፍርድ ተፈርዶባቸዋል። ብዙዎቹ ግን ጠበቃ ወይም በቂ የቋንቋ ትርጉም ሳያገኙ ስቃይ ውስጥ ኑዛዜ አድርገው እንደተፈረደባቸው ይነገራል። ባለፈው ሚያዝያ ወር ብቻ 3 ኢትዮጵያውያን በአሲር ዞን ተገድለዋል። ከሟቾቹ አንዱ የነበረው ተስፋይ ከመገደሉ አንድ ቀን በፊት ለዘመዱ ደውሎ ስለ ቤተሰብ ደህንነት ብቻ ጠይቆ ስልኩን ዘግቶታል። በማግስቱም ተስፋይ ራሱ ሳይሆን ሌሎች እስረኞች ደውለው ለቤተሰቡ የሞት መርዶ አደረሱ። ሂዩማን ራይትስ ዎች እንደሚለው ወደ 65 የሚጠጉ ኢትዮጵያውያን ስደተኞች በአደንዛዥ እጽ ዝውውር ወንጀል ተከሰው አፋጣኝ የሞት አደጋ ውስጥ ናቸው ብሏል። ትላንት ሲኤንኤን ባቀረበው ዘገባ መሰረት ኢማኑኤል የተባለ አንድ የሞት ፍርድ የተፈረደበት ኢትዮጵያዊ እኔ የምሞት ሰው ነኝ ብሏል። መቼ እንደሚሆን ግን አላውቅም፣ ነገም ሊሆን ይችላል ሲል ገልጿል። በዚህ ዓመት ብቻ በአደንዛዥ እጽ ወንጀል 71 ሰዎች በሳውዲ ተገድለዋል። ከውጭ ዜጎች መካከል ኢትዮጵያውያን ትልቁን ቁጥር ይይዛሉ። ይህ ቁጥር ከ2023 ጋር ሲነጻጸር ከፍተኛ ጭማሪ ያሳያል። በዚያ ዓመት በመላው ዓመት የተመዘገበው ግድያ 2 ብቻ ነበር። የኢትዮጵያ የውጭ ጉዳይ ሚኒስቴር በጽሑፍ ምላሹ ከሳውዲ ባለሥልጣናት ጋር መደበኛ ግንኙነትና ገንቢ ውይይት እንደሚደረግ ገልጿል። 1971 ኢትዮጵያውያን ከንጉሳዊ ምህረት እንደተጠቀሙም ጠቁሟል። ነገር ግን ይህ በአደንዛዥ እጽ ወንጀል የተፈረደባቸውን ያካትት እንደሆነ አልገለጸም። ሚኒስቴሩ በተጨማሪ ሁሉንም ያሉትን ዲፕሎማሲያዊና ቆንስላዊ መንገዶች እየተጠቀምን ነው ብሏል። ነገር ግን ስለ ግለሰብ ጉዳዮች አስተያየት ከመስጠት ተቆጥቧል። በሂደት ላይ ያሉ ጉዳዮች አሳሳቢ በመሆናቸው ምክንያት በአውሮፓ የሚኖሩ ሳውዲያዊ ጠበቃ ጣሃ አልሃጂብ የሞት ፍርድ ችሎቶች መሰረታዊ ፍትሐዊነት እንኳን አያሟሉም። ተከሳሾች ያለ ጠበቃና ያለ በቂ ትርጉም ተፈርዶባቸዋል። ብዙ ጊዜም በስቃይ ውስጥ የተገኘ ኑዛዜን ብቻ ተመስርተው ነው ብሏል። ይህ ፍትህ ሳይሆን በደካማ ሰዎች ላይ የሚፈጸም የመንግስት ጥቃት ነው ሲሉም አክለዋል። ስደት ተስፋ ፍለጋ ነው። ነገር ግን ያ ተስፋ ወደ እስር ቤት፣ ወደ ሞት ፍርድ ሲቀየር የቤተሰብ ልብ ይሰብራል፣ የሀገር ወገኖችን ልብ ይሰብራል። የገዛ የኢትዮጵያ ልጆች፣ እህት ወንድሞች በሌላ ምድር ሲሰቃዩ ተገቢውን ትኩረት መስጠት ይገባል። ብዙም ያልተነገረለት አሜሪካ ከቬንዙዌላ በሚስጥር የወሰደችው ዩራኒየም በሌሊት በወታደራዊ ጥበቃ ራዲዮ ማስተላለፊያዎች ጠፍተው የሚጓዙ የአሜሪካ መርከቦች በውስጣቸው ምን ይዘው ይሆን ቢሉ መልሱ ደጋግ ዩራኒየም የሚል ነው። አሜሪካ ከቬንዙዌላ 13.5 ኪሎ ግራም የበለጸገ ዩራኒየም በሚስጥር አውጥታ ወደ ራሷ ወስዳለች። ታሪኩ የሚጀምረው ከ66 ዓመታት በፊት ነው። አሜሪካ በአቶምስ ፎር ፒስ ፕሮግራም አማካኝነት ለቬንዙዌላ RV-1 የተባለ የምርምር ኒውክሌር ሪያክተር ሰጥታለች። ሪያክተሩ በ1991 ስራው ተቋረጠ። የቀረ የበለጸገ ዩራኒየም ግን በIAEA ቁጥጥር ስር ቆየ። ጥር ወር 2026 ዓ.ም ላይ አሜሪካ ወታደራዊ ኦፕሬሽን አካሂዳ የቬንዙዌላውን መሪ ኒኮላስ ማዱሮን ካሰረች በኋላ ትራምፕና ማርኮ ሩቢዮ ለቬንዙዌላ 3 ደረጃ ስትራቴጂ አዘጋጁ። ከ6 ሳምንት ባነሰ ጊዜ ውስጥ 13.5 ኪሎ ግራም ዩራኒየም ተጠቅልሎ በወታደራዊ ጥበቃ ስር በየብስ ተጉዞ
ራዲዮ ማስተላለፊያዎቹ ጸጥ ብለው በእንግሊዝ መርከብ ወደ ደቡብ ካሮላይና ተጓዘ። ይህ ከፍተኛ የበለጸገ ዩራኒየም HEU ተብሎ ይመደባል። ተጨማሪ ማበልጸግ በቀላሉ ሊደረግለት ስለሚችል ስጋት ይፈጥራል። የኤንኤንኤስ ኃላፊ ብራንደን ዊሊያምስ በተለምዶ ዓመታት ይፈጅ የነበረውን ሥራ በወራት ጨርሰነዋል ብለዋል። ይህ ታሪክ ትልቅ ተቃርኖ ይዟል። ዩራኒየሙ ወደ ቬንዙዌላ የገባው በራሱ በአሜሪካ ሰላማዊ ኒውክሌር ፕሮግራም ነበር። ከ66 ዓመታት በኋላ ራሷ በሚስጥር መልሳ ወሰደችው። አሁን እንደ ስጋት ቆጥረው። በእርግጥ ዛሬ የምንሰጠው እርዳታ ነገ ምን ውጤት እንደሚያመጣ መገመት ከባድ ነው።